ሰላም ውዶቼ እንዴት ከረማችሁልኝ? ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። ይሄም ቪዲዮ ምንድነው? አንድ ጋሜ የውበት ማሰልጠኛ የሚባል ትምህርት ቤት አንድ የኬተሪንግ ኦርደር መጥቶልኛል። ይሄ ምንድነው? የተማሪዎችን ምርቃት አስመልክቶ ነው። ቢያንስ ከ35 እስከ 40 ለሚሆኑ ተማሪዎች ያዘጋጀሁትን የኬተሪንግ እና የዲኮር ሰርቪስ ውሎዬን ላሳያችሁ ነው። አብራችሁን ቆዩ። በመጀመሪያ ለዲኮራችን የሚያስፈልገውን ግብአቶች ከመረጥን በኋላ ኦርደር ያደረግናቸውን ፊንገር ፉዶች ወይንም ደግሞ ጣፋጭ ምግቦች ሬዲ መሆናቸውን አረጋግጠን ጨረስን። ቀጥታ በቦታው ተገኘን። ሙሉ እቃዎቻችንን ዴሊቨር ሆኖ ማለቃቸውን ካረጋገጥን በኋላ ዲኮራችንን አንድ ብለን ጀመርን። በነገራችን ላይ ዲኮር ማድረግ ያን ያህል ከባድ ነገር አይደለም። ያው ጊዜ ሊወስድ ይችላል ትንሽ። አሁን ደግሞ ያው ቴክኖሎጂ በጣም ቀላል እንዲሆን አድርጎታል። በየዩቲዩቡ ፒንትረስት ላይ ብዙ መማር ማየት ይቻላል። ለመልመድም ብዙም አስቸጋሪ አይደለም። እዚህ ጋር አሁን ደንበኛችን የመረጠችው የሰርክል ሪንግ ሲምፕል ዲኮር ነውና አበቦቹን መጠቅጠቅ ስላለባቸው በአንድ ላይ መታሰር ይኖርባቸዋል። እዚህ ጋር ስንሰራ ልብ ማለት ያለብን ዋና ነገር ሁሌም ዲኮራችንን ከመስራታችን በፊት የከለር ኮምቢኔሽን ወይንም የምናዋህደውን የከለር ምርጫችንን ማስተካከል ይኖርብናል። ምክንያቱም ሁሌም ዲኮሩ ተሰርቶ ካለቀ በኋላ ለአይን የሚረብሽ አይነት ሪዛልት ማምጣት ስለሌለበት ማለት ነው። እንግዲህ እንደምታዩት አንዴ እየቆምኩኝ አንዴ ደግሞ እየተቀመጥኩኝ አበቦቹን እንደዚህ ባማረ መልኩ አስረን ጨረስን። አሁን ቀጣይ የሚሆነው ክቡን ብረት ማስተካከልና የሚይዘውን የቦታ ስፋት ለይቶ መመጠን ይሆናል። በነገራችን ላይ ይሄ የምታዩት ሰርክል ሪንግ ዲኮር በተለይ በቴራዞች ላይና በክፍት በረንዳዎች ወይም ኦፕን ኤር ስፔስ ላይ በጣም የሚያምር ዲኮር ይወጣዋል። ይኸውላችሁ አሁን ደግሞ ትንሽ ጊዜ የሚፈልገው ፓርት ይሄኛው ነው። የታሰረውን አበባ በሪቫን በገመድ ወይም በፕላስተር ጥቅጥቅ እያደረግን ማሰር ወይም ማጣበቅ እንችላለን። ብዙ ጊዜ ነጭ አበባ ለዲኮር ተመራጭ ነው። ፕሮግራሞቻችንን በጣም ከማድመቁም በላይ የሚያምር እይታ እንዲፈጠር ያደርጋል። በዚህ መልኩ አስረን ከጨረስን ሁሌም ዲኮራችንን ራቅ ብለን ቅርጹን ማየት አለብን። ብዙ ጊዜ የተዘበራረቀ ገባ ወጣ ያለ አበባ ስለሚኖር አስተውለን የተስተካከለ ቅርጽ እንዲኖረው በደንብ ማየት ደጋግሞ ማየት ይጠበቅብናል።
እንደዚህ በደንበኛችን ምርጫ መሰረት ሃፍ ሰርክል የሆነ ዲኮር አድርገን ከጨረስን በኋላ ተመልከቱ፣ በየመሃሉ የገባው ኮንትራስት የሚያደርገው የጎልደን ፍላወር ውበቱን የበለጠ ጨመረው። አሁን ቀስ ብለን የሰራነውን ሰርክል ዲኮር ወደ ደጅ ማውጣት ስላለብን ተጠንቅቀን ምንፈልገው ቦታ ላይ ማስቀመጥ አለብን ማለት ነው። አሁንም ስራችን እንደቀጠለ ነው። እንደምታዩት የቴራዙ ግንብ ትንሽ ለእይታ ግድግዳው ቆሸሽ ብሎ ስለነበረ ወጥ ከለር ላይን የማይረብሽ ተመሳሳይ ከለሮች ስለሚያስፈልጉ በነጭ ጨርቅ መሸፈን ጀመርን። ተመልከቱ፣ የከተማዋ ቪው በጣም ነበር የሚያምረው። አሁን ዲኮራችንን ወደ ማገባደዱ ስንደርስ የመጨረሻ ለዲኮሩ ዋና ውበት ሰጪ የሆነው የላይት ስራ ነው። ፕሮግራሙ ጨለምለም ሲል ስለሚጀምር መሃል ላይ የኮንግራቹሌሽን ላይት መስቀል ጀመረ። ዲኮሩን ካጠናቀቅን በኋላ ወደ ምግባችንን ማስተካከል ገብተናል። ያው ምግብ አርት ነው እና ሁሌም ቢቻል ለፕሮግራም ቀጠን ብለው ረዘም ያሉ 4 ማዕዘን ቴብሎችን ብንጠቀም የሚደረደሩትን ምግቦች የበለጠ ውበት ይሰጡታል። ያው አይን ሲያይ ይጠገባል አይደል እንደሚባለው። በነገራችን ላይ እነዚህ የምታዩአቸው መደርደሪያዎች ናቸው ትልቁን ጨዋታ የሚጫወቱት። አሁን የፕሮግራማችን ሰዓት እየተቃረበ መጥቷል። ሁሉ ዝግጁ። እኛም የመጨረሻውን ተች ማድረግ ጀመርን።
መጨረሻ ላይ ምግቦቻችንን በመደርደሪያችን ላይ በየካታጎሪው መደርደር ጀመርን። እነዚህ ምግቦች የመክሰስ ሰዓት ወይንም ስናኮች ናቸው። የተወሰኑት የፉድ አይተሞችና ዲዘርቶችን ከውሃ ጋራ ያጠቃለለ ፓኬጅ ነበር። ጥንቅቅ ብለን ጨረስን። ተመራቂ ተማሪዎችም ወደ ፕሮግራም ቦታው ላይ ጥሪያቸውን አክብረው በሰዓቱ ተገኙ። እኔም እንግዲህ በነካጄ መድረኩን በንግግር እንደዚህ አድርጌ ከፈትኩኝ። ከዲዛይነር ሰኒ እጅ ትቀበሉና ቀሪ ፕሮግራሞቻችንን ደግሞ አብረን እናሳልፋለን ማለት ነው። ዲዛይነር ሰኒን ወደ መድረክ ጋብዙልኝ። እና ውድ አስተማሪዎቹ ያው እንደ አስተማሪም እንደ ጓደኛም ሆና አብራችሁ የምታሳልፈው ሀኒንም ወደ መድረክ ጋብዙልኝ እየመጣ ስለሆነ እኔም በአንድ ወቅት የዚህ ትምህርት ቤት ተማሪ ነኝ። እሺ ተማሪ ነበርኩኝ። በሜካፕ ነው የተመረኩት። ሀኒዬ በጣም ነው ማመሰግንሽ። በቃ የጥሩ ሞያ ባለቤት አድርጋኛለች እና ስሩበት፣ አትቀመጡ እና ደግሞ እሷ የጓደኝነት የእናትነት ምክር አላት። አዳምጧት እስቲ ትንሽ ሰዓት እንዳስተማሪ እንደ እህት ሆና ትንሽ ንግግር ታደርግላችኋለች። ኬክ ውስጥ ከሚመጣ ሀኒን ወደ መድረክ በጣም አመሰግናለሁ። እውነት አምናችሁ ስለተማራችሁ ጋር ኦልሞስት ከብዙዎቻችሁ ጋር 1 አመት ይሆናል። በጣም ትንሹ እዚህ ቤት 2 ወር ነው ያለው። ብዙዎቻችሁ 1 አመት አካባቢ አብረን አሳልፈናል። በጣም አመሰግናለሁ። እምነት ነው ላይ አግኝታችሁ ከኔ ጋር ብዙ ውጣ ውረድ አሳልፋችኋል። በላን ጠጣን። ያው መጨረሻችንን እንደዚህ ፈታ እያልን ነበር ያሳለፍነው። ምግቡ በጣም ጣፋጭ እንደነበር ሁሉም አስተያየቶቻቸውን ሰጡኝ። እኔም ምንም እንኳን አድካሚ ቀን ቢሆንም ያሳለፍኩት ድካሜን አስረስተውኝ እንደዚህ አብሬያቸው ወዝወዝ እያልኩኝ ስጫወት ቆየው።
ቆንጆ ጊዜ ስለነበራቸው እኔም በጣም ደስ አለኝ። ሁሌም የልፋትን ውጤት ማየት እጅግ አድርጎ ያስደስታልና ደስ የሚል ቀን አሳለፍኩኝ። ውድ ተከታታዮቼ በኬተሪንግ ኦርደር ውሎዬ ላይ አብራችሁኝ ስለቆያችሁ ያመሰገንኩኝ። ማንኛውም አይነት ፕሮግራም ሲኖራችሁ ቢግ ዳይ ኬተሪንግ ብላችሁ ታች ባለው ስልክ ቁጥር ደውሉልን፣ እናስተናግዳችኋለን። በቀጣይ በሌላ ቆንጆ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን። ቻው ቻው።